ጥያቄውን አንብቡት። በቀላሉ ፎቶግራፍ ታስገቡና ከፎቶግራፉ በላይ ቪዲዮ እንዴት እንደምትደርቡ ነው ላሳያችሁ። የመደመር ምልክቷን እዚች ጋር ትነካላችሁ። ከዛ ፎቶግራፍ ወደሚለው ስክሮል አድርጉ እዚህ ጋር። ከዛ ወደ ጋላሪ እንዲወስዳችሁ እቺ ምልክት የተለያየ አቅጣጫ ላይ ልትኖር ትችላለች። ፈልጓት ወይም እዚህ አካባቢ ልትሆን ትችላለች። ስለዚህ ትነካላችሁ። ጋላሪ ላይ ይወስዳችኋል። ፎቶአችሁን ትመርጣላችሁ። ቀጥሎ ኔክስት ትሉታላችሁ። ኔክስት ስትሉት እዚህ ጋር የቪዲዮ ኤዲት ማድረጊያው ይመጣላችኋል። እሷን ክሊክ ታደርጋላችሁ። አሁን እዚህ ጋር ኦቨር ላይ እናደርጋለን። ምንድነው ቀጥሎ ከፎቶ ላይ ቪዲዮ መደረብ አይደለ? ቪዲዮአችን ሴሌክት እናደርጋለን ከጋላሪ። ያው እንደምታዩት ክሮፕ እናደርገዋለን። ያው አጠር እንዲል ፎቶግራፋችን እንዳይሸፍን ክሮፕ አረኩኝ። እዚህ ጋር እንደዚህ ያደርጋችሁ ሚኒማይዝ ማድረግ ትችላላችሁ። ዳይሬክሽኑን የፈለጋችሁት ከላይ ከታች ከጎን በሌፍት በራይት ማድረግ ትችላላችሁ። እንደምታዩት እናንተ ናችሁ የምታንቀሳቅሱት። በጣም በቀላሉ የፎቶግራፍ ላይ ቪዲዮ መደረብ ትችላላችሁ። ይገልጻዋል የምትሉት ፎቶግራፍ አስገብታችሁ ከዛ ከፎቶግራፍ ጋር ደግሞ የሚያያዝ ቪዲዮ ማስገባት ከፈለጋችሁ በዚህ መልኩ መስራት ነው። ምናልባት ልክ እንደዚህ ፎቶግራፍ አጭር ከሆነ እንዳይሸፍንባችሁ ፎቶግራፉን ዝቅ ማድረግ ትችላላችሁ። ከዛ መጨረሻ ላይ ከእናንተ የሚጠበቀው ፕሪቪው ካረጋችሁ በኋላ ኔክስት ብላችሁ ፖስት ማድረግ ነው። ለተጠየቁት ጥያቄ መልስ ያልኩት ይሄንን ይመስላል። በእርግጠኝነት አዳዲስ ሰዎች አዲስ ነገር አግኝታችሁበታል። ካስተማራችሁ ከወደዳችሁት ተጨማሪ እንደዚህ አይነት ቲፖች እንደርሷችሁ ከፈለጋችሁ ይሄን አካውንት ፎሎ፣ ሪፖስት፣ ላይክ እንዲሁም ፌቨራይት ማድረጋችሁን እንዳትረሱ። ቻው